ከህወሓት ውጪ ምንም ነገር አብረው የበሉ የጠጡ ደስ ይላላያችሁም እንዴ? አብሮ ጎረቤት ሆነው ሲበሉ ሲጠጡ ምን ሲሉ የነበሩ ሰዎች እያንዳንዱ ልክ ደሴ ህወሓት ገባ ሲባል ወጥተው አይደል እንዴ ሲተኩሱ የነበሩት ፎቶ ሲነሱ የነበሩት? አብረ የበላ የጠጣው አልነበሩም? ነበሩ። ቤተሰብ እነሱ ጋር ጤነኛ አላየውም። ይቅርታ፣ በዚህ በፖለቲካ ከመጣ የነሱ ጤነኛ አላየው። ስለዚህ እያንዳንዱን ነገር የኢትዮጵያ ህዝብ በአሁኑ ሰዓት በጥንቃቄ ማራመድ አለበት። እያንዳንዱን ነገር የነሱ የሚሰሩትን ነገር በጥንቃቄ ማየት ያስፈልጋል። ልክ የኢትዮጵያን የዋህነት ሲያዩ ደም ማስለቀስ ይጀምራሉ። ዳት ወይ የኢትዮጵያ ህዝብ ምስኪንነቱን እኔ በወልቃይት ጉዳይ የአማራው ምስኪን ህዝብ የሚያስለቀስ ንግግር ተናግረዋል። እኛ አሉ አሁንም ቢሆን ማለት ነው ከትግራይ የሚመጣ ህዝብን እንቀበላለን፣ እማንፈልገው ከትግራይ የሚመጣ መንግስትን ነው አለ። ለይቶ የሚናገር ህዝብ አለን። ለይቶ እነሱ አማራ ፎጣ ለባሽ ነው የሚሉ፣ አማራ ለማኝ፣ አማራ አህያ ነው የሚሉት። የኛዎቹ ምስኪኖቹ ገበሬዎቹ እንኳን ሲናገሩ ወልቃይት ላይ ራያ ላይ ብታይ የሚናገሩት ንግግር በደንብ መርጠው ህዝባቸውን እንጂ መንግስታቸውን አንፈልግም የሚል የሚገርም ንግግር ከነሱ የማትጠብቀው ካልተማሩ ከገበሬዎች ከምስኪን እናቶች የማትጠብቀው ንግግር እነሱ ነው የሚናገሩት። ስለዚህ ኢትዮጵያውያን ብልጡን እነሱ አጋጣሚ ሲያገኙ ከመሃል ተፈልቅቀው ይወጣሉ። አደገኛ አካሄድ ነው የሚሄዱት። ስለዚህ የሄርሜላን ጉዳይ ጥሩ ነው የምትሰሪው፣ በርቺ። ግን እያየንሽ ነው። 2-3 ኢትዮጵያውያን አይጭበረበርም። እንዲህ እያየንሽ ነው። እንዲህ በደንብ አድርገን ከኋላ እየተከታተልሽ ነው። ስለዚህ እንድታስቢበት የመጣሽበት ነገር ለዓላማ ኢትዮጵያን ብለሽ እስከ መጨረሻ የምትሄጂ ከሆነ በስነ ስርዓቱ ትከበሪያለሽ። በመሃል ግን አምታታለሁ ኢትዮጵያን የምትይቁ ወሽመጥሽን ቆርጠዋለን። ይሄን በግልጽ ነው የምነግርሽ፣ በግልጽ ነው የምነግርሽ። ለማምጣታት መውጫ ቀዳዳ የለሽም፣ መውጫ ቀዳዳ የለሽም። ፈጣሪ ምስክሬ፣ በምትገቢበት ቦታ ሁላ ስራ እንዳሰሪ ነው የምናደርገው። አስበሽበት ግቢ። ምክንያቱም ከናንተ መጥቶ ጤነኛ አላየንም። እነ ዶክተር ሌኒን በለው እነ ኤፍሬምን በለው ፕሮፌሰር ኤፍሬም ሌሎችንም ማምጣቸው ነቀዞች ኢትዮጵያን በዚህ ኢትዮጵያ ውስጥ ጤናት ይልና በኋላ ሄዶ ከሱዳን ይደራደራል፣ ከግብፅ ጋር ይሰራል። የነሱ ጤነኛ ማግኘት እጅግ ከባድ ነው፣ እጅግ ከባድ ነው። የኢትዮጵያ ሕዝብ እንዳትታለል። ጦር ሜዳ የሄዱትን ሰዎች ከልብ አመስግኑልኝ። በማንኛውም መልኩ ሂድ፣ ጀግና ነህ። በማንኛውም መልኩ ጦርነት ላይ ሂድ፣ አንተ አንበሳ ነህ፣ ትችላለህ። ሴትም ሆንሽ ወንድም ሆንክ ጦር ሜዳ የሄደ እጅግ እጅግ ምንም የምናገር ምንም አቅሙ የለኝም። እዚህ ተቆጭ ብለህ ግን ጦር ሜዳ የሄደን ሰው ለመተቸት ያዙ ይልቀቁኝ የምትል ዝምባም ቆም ብለህ አስብ። መኪና ውስጥ ቁጭ ብለህ ለተበጠረከው መኪናን አምጣ ስትባል እሺ ብለህ ከመኪና የምትወጣ በጥራቃ ያዙ ይልቀቁኝ ባትል ጥሩ ነው። ጉድ እናወጣዋለን። ስለዚህ አርቲስቱም አትሌቱም እያንዳንዱ ኢትዮጵያዊ ዩቲዩበር ሳይቀሩ ማይኮን መናገር ፈልጋለሁ። ማይኮ የሚባል ጩጬ ልጅ አለ ፕራንክ የሚሰራ። ለእኔ ጩጬ የምለው ያንግ ነው፣ ያንግ ጀኔሬሽን ነው። ማይኮ የሚባለው ሄዷል፣ እዘምታለሁ ብሏል። ወጣትነት ላይፍ ያጓጓል፣ ብዙ ነገር ማየት ትፈልጋል። እሱ ሄዷል። ይሄ ማይኮ ፕራንክ የሚሉት ልጅ እነሱን የመናገር ሞራል ማንም የለው። ማንም አንተ እዚህ እያማረትክ እየበላ የሚሄደውን ትመርጣለህ። እንትና ይሂድ፣ እንትና አይሂድ፣ እንትና በዚህ ውጣ፣ እንትና በዚህ ግባ ትላለህ። ምን አይነት ሞራል ነው?
ምን አይነት ሞራል ነው ያላችሁ ግን? እዚህ ተቀምጠ በየቀኑ ዩቲዩብ ላይ እስቲ እውነተኛ እኮ ፌስቡክ ላይ ልቀቅ። ገንዘብ አይከብልም ፌስቡክ። እስቲ ለኢትዮጵያ ነው የምትሉ ከሆነ ኢትዮ 360 ፌስቡክ ላይ ልቀቁ። እነ ዘመድኩንን ዩቲዩብ ያስጀመሩ እነ ዮኒ ማኛ ናቸው ብለዋል ብያለሁ እኔ። እስቲ ናና ፌስቡክ ላይ ልቀቅ። እውነት ኢትዮጵያን የምትወድ ከሆነ ለኢትዮጵያ ሕዝብ ድምፅ የምትሆን ከሆነ ማማይ ፌስቡክ ላይ ልቀቅ። አታደርጉትም። ጨላ ነው ጭቦቴው። ግን የሚበልጣ ለአንድ በርገር ብሞት አላንስምን። የአሜሪካን ሀገር አንድ በርገር ለመብላት ሀገሬን ግን አላስበላም። ሀገሬን በፍጹም የፈለገ ነገር ይሆናል አላስበላ። የሚታየኝ ሰላም አለ ብዬ ስለማስብ ነው። ግን እነዚህ ሰዎች ለምንም የሚሆኑ አይደሉም። እኔ በቻልኩት መጠን ፈጣሪ ምስክሬ አይታችሁኛል። እንዲያውም እኔ ሩዋንዳ ነኝ፣ ቀውጢ ሰው ነኝ። ግን ሰላም እንዲመጣ ፈልጌ ነበር። በጣም ጓጉቻለሁ። ምክንያቱም አሁን ኤርትራ ሄዳለች፣ አሁን ደግሞ ትግራይ ትሄዳለች። ምን ይሻለዋል የኢትዮጵያ ሕዝብ? በቃ እንደዚህ እንደተበታተን ልኖር ነው የሚል ከልብ የሚያደማ ነገር አለ። ግን የማይፈልግህን ሰው በግድ አብረ መኖር አትችልም። ትዳር የሚያገባ ሰው አለ፣ በፍቅር የሚኖር አለ። በፍቅር ተጣጥመ ለመኖር ነው ትዳር። ካልሆነ ግን ምንም ማድረግ አችልም፣ ትፋታል። ኢትዮጵያ ላይም ሌላው በጣም ኢትዮጵያዊነትን በሚያመዛዝንበት ጊዜ በተለይ እድሜ ለህወሓት አሁን የኢትዮጵያ ሕዝብ አንድ ሆኗል። አይሰማህም። የፈለገ ነገር ብትለው አይሰማህም። የኢትዮጵያ ሕዝብ አንድ ሆኗል። አይኖ አማራ ክልል ትግል እንዳለ፣ አይኖ አፋር ላይ ትግል እንዳለ ትግል አለ። የሚገርም የጦርነት ያለበት የጦርነት ቀጠና ነው። ግን ሌላው ሕዝብ ዝም ብሎ አልተኛም። ሌላው ሕዝብ አለውልህ እያሉ እየነገርኩ ነው። ከምንም ከጦርነት አይደለም ቁጭ ብሎ እድሜ ልኩን ቢኖር የሚያበሉ ገንዘብ ያላቸው ሰዎች እነ ወርቁ አይተ ነው። በተለይ ማመስገን የምፈልገው ሰው አለ። ቁጭ ብለው ቢኖሩ እድሜ ልክ የሚያበላ ገንዘብ ያላቸው እንደነ ወርቁ አይተ ነው አይነት ሰዎች ስለ ኢትዮጵያ ያላቸውን ሀብት እያሟጠጡ ሲሰጡ ስታይ this is serious። ወርቁ አይተነውንም ሌሎች ባለሀብቶች አሉ። በግንባር ቀደም እየሄደ የፈለገውን ነገር ለህዝብ የሚያደርግ ሰው ብዙ ጀግኖች አሏት ኢትዮጵያ። ብዙ ጀግኖች አሉ። ስለዚህ እነዚህን ሰዎች የመተቸት ሞራል አለኝ ብሎ የሚነሳ ሰው ፈጣሪ ምስክሬ ነው፣ ከተቀመጠበት ማየት መቻል አለበት። በአሁን ሰዓት ዶክተር አብይን መተቸት አልችልም። ጦር ሜዳ ያለ ሰውን እኔ አልተችም። እስኮ ሚሊተሪ ኮድ ሚሊተሪ በስሱ ተምሬያለሁ። አሜሪካን ሀገር ሚሊተሪ ኮድ ላይ በፈለግከው ነገር ብትሄድ ጦር ግንባር ያለን ሰው በኔጌቲቭ አተቸውም። በተለይ ሀገርን ብሎ ለተነሳ ሀገር እኛ ቆመን ኢትዮጵያ አትፈርስም ካለጋ የግድ መሆን አለብህ። አፋሮች ጀግኖች ናችሁ ማማዬ። አፋር ድሮም አሳፍሮን አያውቅም። አሁንም ወደፊትም በኢትዮጵያዊነቱ ማንም የሚያሳፍር ህዝብ የለንም። ስለዚህ ህወሓቶች አስቡበት። ይሄን ህዝብ ታስበሉታላችሁ። ይሄን ህፃናቶችን የምትልኩትን ታስለቅሟቸዋላችሁ። አማራ የመከላከያ ሌላውን ብትል አድፍጦ ምን እየሰራ እንደሆነ እያያችሁ ነው። እየቆረጠ እምሽክ እያደረጋችሁ እንደሆነ ታውቃላችሁ። አስበልታችሁ ልጆቻችሁን ከመጨረሳችሁ በፊት ይገርልኝ እምሽክ አማራ ተረጋግቶ መጀመሪያ ትደናገጣለህ። ኦፍኮርስ ሌባ ቤት ቢገባ የምታደርገውን አታውቅም፣ ትደናገጣለህ። አሁን ግን በተጠና በስትራቴጂ ምን እየተደረጉ ነው? ህወሓቶች አማራ ክልል ላይ እየጸዱ እየቆረጠ መከላከያው አማራው እየቆረጠ ድባቅ እየመታ ነው ያለው። ይሄን ነገር ደግሞ እያያችሁ ነው። ስለዚህ የእናንተ ስትራቴጂ በሙሉ ተበትኗል።
27 ዓመት ኢትዮጵያን ለመበሰበጣጠር የሰራችሁት አጀንዳ አሁን ላይ ሊሰራ አይችልም። እናንተ ለተንኮል የመጣችሁበት መንገድ አሁን አይሰራም። አሁን ሙሉ የኢትዮጵያ ሕዝብ አንድ ሆኗል። በዚህ ሰዓት የሚያፈናፍን የለም። ምንም የሚያፈናፍን አንድ ነገር የለም። በዚህ ሰዓት ወይ ኢትዮጵያዊ ነህ ወይ ኢትዮጵያዊ አይደለም። ፒሪድ። ወይ ከኢትዮጵያ ጋር ትሆናለህ ወይ በአናትህ ትተከላለህ። ምንም አማራጭ እንኳን የኢትዮጵያ ሕዝብ አይሰጥም። ነህ ኦኬ ይቀበላል፣ ካልሆንክ ሂድ ከነሱ ጋር ይላል። ምንም አይፈራም። ስለዚህ በዚህ ነገራችሁ ቀጥሉ። ኢትዮጵያውያን በደንብ አድርጋችሁ በአንድነት ከቀጠልን እያንዳንዱን ከተነሳ ኢትዮጵያ ለእሷ አይደለም ነብሴ ጣሊያንን ማየት ትችላለን። አባቴ እንግሊዝን ማየት ትችላለን። ግን በሚገርም ሁኔታ ባንዳ መሆናችሁን ህዋት አሳይታችኋል። ኢትዮጵያን ለመሸጥ ለግብፅ ለሱዳን ለመሸጥ ኢትዮጵያን ከአሜሪካ ጋር ስትሰሩ አይተናል። በታሪክ የማይዋሸው ታሪክ የሚጽፋው አሻራ አስቀምጣችኋል። እንዳትረሷት። ኢትዮጵያ ትፍረስ ብላችሁ ወጥታችኋል። ኢትዮጵያ ትፍረስ። ታሪክ የማይረሳው ከህፃን ልጅ እስከ አዋቂ የሚያውቀው በስነ ስርዓት ኢትዮጵያ ትፍረስ ብላችሁ ሲኦል እንወርዳለን ብላችሁ ያላችሁት ነገር ለታሪክ ይቀመጣል። እናንተ ናችሁ ያላችሁት። የኢትዮጵያ ህዝብ አላለም። የኢትዮጵያ ህዝብ ትግራይ ትፍረስ፣ ትግራይ ትጥፋ፣ ትግራይ እንደዚህ ትሁን አላለም የኢትዮጵያ ህዝብ። እናንተ ግን ሙሉ በሙሉ ኢትዮጵያ ትፍረስ፣ ኢትዮጵያ ትጥፋ እያላችሁ ለሌላ ስትሰግዱ አይታችኋል። አይተናል። ታሪክ የማይረሳው ምንም ማታለል አይቻልም። ምንም ማታለል ማጭበርበር አይቻልም። ይህን ጉዳይ ምንም በታሪክ ለጣሊያን እናንተ እንደሸጣችሁ ይሄ ማረጋገጫ ነው። ኢትዮጵያ